ሰላም ሰላም ወዳጆች እንዴት ናችሁ? ሰላም ነው ሁሉ አማን አለን። ያው ሀሳብ ሲኖር የምናገረው ነገር ሲፈጠር ምናምን ወደዚህ አካባቢ እንመጣለን። አሁንም የምናገረው ነገር ኖሮ ነው የመጣሁት። እሱ ምንድነው? ትናንትና አንዲት ቦሊ የምትባል ቲክታከር በጣም ብዙ እንትን የምትሰራው በኦሮምኛ ነው፣ የኦሮምኛ ቋንቋ ተናጋሪ ልጅቷን ነው። ላይቭ ገብታ ተናግራ ራሷን አጠፋች እና ከመግባቷ በፊት ሰዎች ምን ያህል ህርት አድርገዋት እንደነበረ እሷን ሶሻል ሚዲያ ላይ ወጣ ምን ያህል ንግግሩ የሰዎች ንግግር ሪአክሽናቸው እንደሰበራት በግልጽ ተናግራ ነበር እና ለሱም ለሰዎቹ ይቅርታ አድርጌያለሁ እኔንም ይቅር በሉኝ ብላ ራሷን አጠፋች። ገና ወጣት ልጅ ነች። ገና ብዙ መስራት የሚጠበቅባት በጣም ብዙ ደግሞ እድሉ ኖሯት ወደ 800 ምናምን ሺህ ብር ወደ 800 ምናምን ሺህ ተከታይ አላት ቲክታክ ላይ ወደ 200 ምናምን ሺህ በፌስቡክ ላይ አዩዋትና 200 ምናምን ሺህ ተከታይ አላት። ታሳዝናለች። ወጣት መስራት በሚችልበት አቅም ጊዜ ላይ በእንደዚህ አይነት መንገድ ራሱን ማጣት በጣም ያሳዝናል። ከዛ በባሰ ግን እኔ በጣም እንትን ያለኝ ነገር ምንድነው ልጅቷ ያንን እየተናገረች ቪዲዮ እየሰራች ከስር ሰዎች ኮመንት የሚሰጡት በጣም ያሳዝናል። ማለት ሰው በዚህ ደረጃ ራስ ተስፋ መቁረጥ በጣም ነው የሚያስፈራው። በጣም ነው ተስፋ ቆርጦ የምታዩቸው እዛ ስልክ በረከትሽ ይደርብኝ፣ የአንቺ የውሳኔሽ በረከት ይደርብኝ፣ እኔም እከተልሻለሁ ምናምን የሚሉ ወጣቶች ገብቼ ሳያቸው ወጣቶች ናቸው። በጣም ወጣቶች ገና መስራት የሚጠበቅባቸው ገና ብዙ መልፋት ያለባቸው ገና ብዙ ህይወት ማየት ያለባቸው ወጣቶች ናቸው። በቃ ተስፋ አጥተው ራሳችንን እናጠፋለን፣ እንደዚህ አይነት ውሳኔ መወሰን አቅም አጥተን እንጂ እንሞታለን፣ ራሳችንን እናጠፋለን ብለው ኮመንት የሚሰጡት ማለት ነው። ይሄ እጅግ በጣም ያስፈራል። ሰዎችም እንደዚህ አይነት ኮመንት የሰጡት ሰዎች ሊከታተሏቸው ሊጠብቋቸው ይገባል። እውነት ነው። ይሄ ማለት ወጣቱ ስራ እያገኘ አይደለም፣ ያለውንም ስራ ያስቀጥል ዘንድ የሚፈጥር ስርዓት የለም። ትንንሽ የቢዝነስ ሲከፍቱ ላይ የሚመጣው ግብር በጣም አስፈሪ ነው። ሱቆቻቸው በጣም ብዙ። በቀደም እንዲሁ ሚኪ ጎንደርኛን ሾሩሙን ስራ የፈርኒቸር ስራ የሚሰራበት እንትን አፈረሱት። እንዲሁም እሱ በጣም ተስፋ ያለው ሰው ጎበዝ ልጅ ነውና ሌላ ቦታ አሳዩኝ መተን እንከራያለን እንደገና ሾሩም እንሰራለን ምናምን አለ። ዝነኛ ነው፣ ጎበዝ ነው፣ የሆነች ጥሪት ነገር ይዟል ማለት ነው፣ ይሰራል። ሌሎቹስ ምን ያህሉ ሰው ነው እንደዚህ ፈርሶበት ተስፋ ቆርጦ የተቀመጠው? ምን ያህሉ ሰው ነው? መንግስት ቴዲ አፍሮ ዘፈነ ብሎ ለዛ ዘፈን መልስ ይሰጥ ዘንድ በስብሰባ ተጠምዷል። በጣም የሚያሳስበው የተናገረውን ነገር ማድረግ ከብዶት ማለት ነው። የተናገረውን አካቱን እዛ ውስጥ አስገቡን ያለውን ነገር ማድረግ አቅቶት ለዛ መልስ ግን በስብሰባ ጊዜውን ያባክናል። ከጠቅላይ ሚኒስትሩ ጀምሮ አስፋሪ ነገር እኮ ነው። ከጠቅላይ ሚኒስትሩ ጀምሮ ነው የሚናገሩት። አዳነችም ስትበጠረቅ ነበረ። እኛ በተጨባጭ ምናምን እነዛ ሰዎች ምናምን አዲስ አበባን እኛ ጠንቅቀን ነው የምናውቃት። አዳነች በቀደም ዕለት ነው የወጣችው። አዲስ አበባን
ተወልደን አድገንበት ማርጀት ነው የቀረን እኮ የኛ ወላጆች አረጁበት። እያንዳንዷን ሰፈር እናቃተለን። አዲስ አበባ እያንዳንዷን ሰፈር የአዲስ አበባ ልጅ ያጅ ነው ይንቀሳቀሳል፣ ለስራ ይንቀሳቀሳል፣ በወዳጅነት ይንቀሳቀሳል፣ የማህበራዊ ህይወት ያንቀሳቀሷል። ሰርግ አለ፣ ሀዘን አለ፣ እንሄዳለን። ኑሯችንን ያውቁታል፣ ኑሯቸውን እናውቀዋለን፣ እንተዋወቃለን። እያንዳንዱ የአዲስ አበባ ሰው እርስ በርስ ይተዋወቃል። እና ዳነች የሚነግሩን አይደለም ኑሯችንን እናውቀዋለን። እንዴት እንደኖርን እንዴት እንደሰለፈ ምናምን እናውቀዋለን። አዎ ሽንት ቤት አልነበረንም ምናምን። አዎ ኮንዶሚኒየም በ97 የተዘገቡ ሰዎች ኮንዶሚኒየም ሲደርሳቸው ተጨፍረው ተደግሶቷል። አዎ እሱ ሆኖ ሰፈር ጥራቻ ወር ደግሞ የምንኖርበት እንትን ስላለ ብቻ አይደለም። አንድ ቤት ውስጥ 4 ቤተሰብ ነበር ይኖር የነበረው። አንድ ቤት ውስጥ 5 ቤተሰብ ይኖር ነበር። ከነዛ ሰዎች ውስጥ አንዱ ነው ደርሶት የሚሄደው። አንዱ ደርሶ ሲሄድ እንዴት ነው ደስ የማይለው? ሲቀጥል ጥያቄያችን የነበረው ለምን ቤት ፈረሰ አይደለም። የአዲስ አበባ ሰው ለምን ቤት ፈረሰ፣ ለምን ከተማው ለማ ብሎ ጠይቆ አያውቅም። ጩኸቱ ሌላ፣ ልትመልሱ የምትፈልጉት ሌላ። ጩኸቱ እናንተን አይገናኝም እኮ። ጥያቄው ከተማ ውስጥ እኛው ከተማው አጠገባችን ነው። ስራ ያለው እዛ ጋር ነው። የሥራ ቦታችን እናንተን አተራርቁብን። ያፈረሳችሁት ቦታ ስጡን መኖሪያ ነው ያሉት። አለቀ። ሌላ ምንም ጥያቄ የለም። በቀደም ሬዲዮን መጥቶ አንድ አይነት ምትሆን ኢትዮጵያ እንትን ብላች አንድ አይነት የሆንም ጥያቄ ጠይቆ የሚያውቅ ሰው የለም። አሁንም አዳነች መጣ እኛ የሰራነው በተጨባጭ ምን የካሳንቺስ ሰዎች አንሳችሁ ካሳንቺስ ሰዎች ስራ ሰርተው በልተው የሚያድሩበት አካባቢ ነበር። ፒያሳ ሰዎች ስራ ሰርተው በልተው የሚያድሩበት አካባቢ ነበር። ችግር ነበር ኦቬስ። አሁን እንዳይበሉም ነው የተደረጉት። የጠየቀው እነሱ ሰዎች እዛው ቦታ ላይ አርጓቸው። ካሳንቺስ አሁን ቤት እየተሰራ ነው። እነዛን ሰዎች ካሳንቺስ ላይ አስፍሯቸው ነው። ሌላ ጥያቄ የለም። ካሳንቺስ የተሰራ ከሆነ ስራ ቦታቸው እዛ አካባቢ ከሆነ እዛ አካባቢ የስራ እድል ካለ ከዛ ቦታ ያነሳቸውን ሰዎች እዛ ቦታ ላይ አርጓቸው፣ ሰፈራቸው ላይ አስፍሯቸው። ጥያቄው እሱ ነው። በቃ ሌላ ማንም ሰው ምንም ነገር አልጠይቅም። ለምን ሰራችሁ፣ ለምን ከተማ ለማ ምናምን። የከተማው ውበት ለአዲስ አበባ ልጅ ከተማውን እንደመስል እንደዚህ አይነት ነገር መደረግ እንዳለበት ለአዲስ አበባ ልጅ ማስተባበራችሁ እኮ በጣም ነው የሚያስቀው። የአዲስ አበባ ልጅ ፊልም እያየ እኮ ያደገ ሰው ነው። ስለዚህ ከተማ ምን እንደሚመስል ባይኖረውም ያውቀዋል። ያ እንዲመስልለት ይፈልጋል። እስኪ ዝም ብላችሁ ጠይቁ። ከሀገር የወጣ ሰው የመጀመሪያ ነገሩ ምን ማድረግ አገሩ ላይ ምን ቢደረግለት ደስ ይለዋል? ያየውን ነገር አገሩ ላይ ቢደረግለት ነው የሚፈልገው። ስለዚህ ለምን ተደረገ ብሎ የሚጠይቅ የአዲስ አበባ ሰው የለም። እንደዚህ አይነት ጩኸት የለም። ነገር ግን አካቱን፣ እዛ ውስጥ አካቱን፣ የሥራ ዕድሉ ይድረሰን። ጥያቄው እሱ ነው። ሲቀጥል አገር ሞተች አለ ብላችሁ እየየ ተቀምጣችኋል። አዎ እነዚህ ልጆች በረከት ሲደርብን እያሉ ቦኒ ራሷን ስተጠፋ በረከት ሲደርብን እያሉ የተናገሩት ልጆች አገሮች ናቸው፣ አገር ናቸው። እነሱ ሲሞቱ አገር ሞታለች። እነሱ ተስፋ ሲያጡ፣ በአገራቸው ተስፋ ሲያጡ፣ ሰርተው ማደግ ሳይችሉ፣ መለወጥ ሳይችሉ፣ ራሳቸውን መመገብ ሳይችሉ፣ ወላጆቻቸውን መጦር ሳይችሉ ሲቀሩ አገር ሞታለች ማለት ነው። አገር ሞታለች የተባለው እሱ ነው። አፈር አይሞትም። ተነቅላ አገር አትሄድም። አገር ህዝብ ነው። አገር ወጣቱ ነው። ወጣቱ ተስፋ አጥቶ ራሱን ለማጥፋት በዚህ ደረጃ የተሰራ ቪዲዮ ላይ ኮመንት መስጠት ደረጃ ከደረሰ ያስፈራል። እውነትም አገር ሞታለች ያሰኛል። ለምን ተናገረ ብላችሁ ስብሰባ አትያዙ። እነዚህ ወጣቶች ለምንድን ነው በዚህ ደረጃ ተስፋ የቆረጡት? ለሱ መልስ ስጡ።
እጅግ በጣም እኮ ነው የሚያሳፍረው በእግዚአብሔር። ትንሽዬ ስራ ሲጀምሩ በግብር አናታቸውን እንዴ! እኔ በጣም የሚያሳፍረኝ አንድ ነገር ልንገራችሁ። ቤት አከራያለሁ። አንዲት ቤት አለችኝ ማከራያት እና አንዱም ልጁ ራሱ በራሱ ፍላጎት ጨመረ እንጂ እኔ ጨመር ብዬ ተናግሬ አላውቅም። ኑሮን አውቃለሁ፣ አስተማሪ ነው ምናምን ይቸገራል ብዬ አስባለሁ። እና የኪራይ ገቢ ግብር ልንከፍል ሰው ላክን ማለት ነው። እንዴት በዚህ ብር ታከራያላችሁ ያንን የሚያክል ቤት? የመንግስትን ግብር እኮ ቀንሳችሁን እየከፈላችሁ አላችሁ። እናንተ በዚህ ደረጃ ስላከራያችሁ ጨምራችሁ ነው ማከራየት ያለባችሁ። እንግዲህ መንግስት ቢችል እኮ ቀንሶ ዜጋው አነስ ባለ ገንዘብ እንዲኖር ማድረግ ነው ያለበት። በመንግስት ደረጃ ጨምሩ፣ ጨምራችሁ አከራዩ። ብችል በነፃ ሰጠውስ፣ በነፃ ኑርበት ወንድሜ ብዬ ብለቅለትስ አቅሙ ይኖረኝ። በዚህ ደረጃ ነው የሚሰሩት፣ በዚህ ደረጃ ነው የሚያደርጉት። በጣም ነው የሚያስደነግጠው፣ በጣም ነው የሚያስፈራው። ምን ተስፋ አይተው እነዚህ ልጆችስ ይነሳሱ? እጅግ በጣም ነው የሚያሳዝነው። ከነገና ወንድሞቻችን ነው ደቡብ አፍሪካ ደግሞ ሄደው ተስፋ አድርገው ሚድል ኢስት ይሄዳል። እዛ ያለውን ፍጥጫ እያያችሁ ነው። ኢራንና እስራኤል ባመጡት መዘዝ ጭንቅ ውስጥ ናቸው ወገኖቻችን። እንደገና ሌላ የኛ ሰው መዳረሻ የነበረው ደቡብ አፍሪካ ነው። ደቡብ አፍሪካ ውስጥም እንደምታዩት እየተገደሉ ነው። ያስፈራል። እንደገናም ደቡብ አፍሪካ ለሚሆነው ነገር የመንግስት ምላሽ እንትን በጣም ነው የሚያስደነግጠው። ጥያቄ ራሱ ጸጉራቸውን እያሹ የሚጠይቁ ባገሏቸው አሪፍ ነው ምናምን እያሉ የሚናገሩ ነው የሚመስሉት። ራሱ አምባሳደር ተብሎ እንትን የተባለ ሰው ምክትል የውጭ ጉዳይ ሚኒስትር ምናምን የሚባለ ሰው አይቸው የጻፈውን ጽሁፍ በጣም ነው የሚያሳፍረው። እንደገና ለናይጄሪያ እኮ ሰው አልሞተባቸውም፣ ተመቱብን ብለው ነው የጮሁት። 7 እኮ አበሻ ነው የተገደለው። ስላልተነገረ ነው። በየቀኑ ነው እኮ አበሻ አስከሬን ይላክ የነበረው። በየቀኑ ከደቡብ አፍሪካ በየቀኑ የአበሻ አስከሬን እየተገደሉ ይላካል። ፍትህ አግኝቶ አያውቁም። ዜጋ ተኮር የውጭ ግንኙነት ፖሊሲያችን ለነዚህ ሰዎች የፍትህ አስገኝቷቸው አያውቅም። ሞቱ፣ አስከሬናቸው ወደ ኢትዮጵያ ይላካል፣ እዛ ይቀበራሉ። አለቀ በቃ አለቀ። አሁንም እንደዚህ ሰዎች እየተገደሉ በዚህ ደረጃ ጉጡ ተብለው እየተገደሉ ሰነድ ያላቸው ኦኬ፣ ህገወጦቹን ኦኬ፣ እሺ፣ ሰነድ ያላቸውንም ነው እየጨፈጨፏቸው ያሉት። ሰነድ ያላቸውን የለፉበትን 30 ምናምን ዓመት 40 ምናምን ዓመት የለፉበትን ሀብት ነው እያፈረሱባቸው ያሉት። ሀገራቸው ሰላም አጥተው ሀገራቸው ተሰደው ከእንደገና ሄደው እዛም ሰላም አጥተው አምላክ ሆይ ለኢትዮጵያ ደረስላት። ለማንኛውም ለሰውየው የተሰበሰባችሁትን ስብሰባ ለቴዲ አፍሮ የተሰበሰባችሁትን ስብሰባ ምን ብናደርግ ነው ይሄን ነገር መቀልበስ የምንችለው ለማለት ብትሰበሰቡ ኖሮ ውጤት አመጡ ነበር። ምናልባት መልሱን ከተሰብሳቢዎቹ ታገኙ ነበር። አሁን ግን ራሳችሁን ለመከላከል ስለቀረባችሁ ተሰብሳቢዎቹ ማሳብ አይሰጣችሁ። ትናገራላችሁ ትሄዳላችሁ። ማንም ማሳብ አይሰጡም። ተሰብሳቢው ደሞዝ የምትሰጡት ሰራተኛ ስለሆነ ምንም ማሳብ አይሰጣችሁ። በተወሰነ ጉዳይ ተወያይተን ብላችሁ ኦሬዲ ወሰናችኋል። ከዛ ለውይይት ትመጣላችሁ። በተወሰነ ጉዳይ መወያየት ማለት ነው። እሱ ደግሞ ምንም
ዝም ብሎ ቂጥ ማሸትና የመንግስት ጊዜ ማቃጠል ካልሆነ በስተቀር የሥራ ሰዓት ማቃጠል ካልሆነ በስተቀር ጥቅም የለውም። ያው ያለን የጦር መሳሪያ ይሄ ነው። አፋችንን መክፈት፣ ማዘን፣ ደበቅ ብለን ማልቀስ ነው ያለን መሳሪያ። ያው እግዚአብሔር ለኢትዮጵያ ድረስላት ወገኖቼ። ተሳሰቡ፣ በርቱ ባይ